بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه اعتكاف በጣም ወሳኝ የሆነ ስለሆነ ነው كما قال جل وعلا ولا تباشرهن وأنتم عاكفون في المساجد እንግዲህ ኢዕቲካፍ መስጂድ መቀመጥ ወሳኝ አስፈላጊ መሆኑን በዚህ ሰዓት ሲገልጽልን አላህ ኢዕቲካፍ ከገባችሁ በኋላ ጅማዕ ወይም ግንኙነትን አታደርጉ ከሚስቶቻችሁ ግን አንድ ሰው ኢዕቲካፍ ከገባ ከኢዕቲካፉ መውጣት የለበትም ኢዕቲካፉን እስኪጨርስ ድረስ ማለት ነው እና ኢዕቲካፍ ወሳኝ ነው ነብዩ አለይሂ ሰላቱ ወሰለም ኢዕቲካፍ 10 الأواخر من رمضان በረመዳን ላይ ኢዕቲካፍ 10 الأواخر ሙሉ ለሙሉ ጨርሰው ነው የወጡት ስለዚህ አንዳንድ ዑለማዎች ለኢዕቲካፍ ጾም ሸርጥ ነው ብለው ያሉ አሉ አይ ጾም ሸርጥ አይደለም ቢጾምም ባይጾምም ኢዕቲካፉ ይገኛል ብሎ የተለያየ ከዑለማዎች ኺላፍ አለ እንደማንም ግን አንድ ሙዕተኪፍ የሆነ ሰው ኢዕቲካፍ ከገባ በኋላ ብዙ የሚጠብቃቸው ነገሮች አሉ አንደኛ ኢዕቲካፍ ከገባ በኋላ لا يصح الاعتكاف الا بصوم ብሎ ያሉት ዑለማዎች ያው የራሳቸው ሆነ እንትን አላቸው ነብያችን አለይሂ ሰላም 10 الأواخر ረመዳን ስለሆነ በረመዳን ነው ኢዕቲካፍ ተቀመጡት ብሎ ይላሉ ሌላም ጊዜ ኢዕቲካፍ መቀመጥ ይቻላል ከኢዕቲካፍ ውስጥ ተወሳኝ ከሆኑ ነገሮች አነ ነብዩ ሰለላሁ ዐለይሂ ወሰለም ኢዕቲካፍ في رمضان ولم يعرف مشروعية الاعتكاف إلا في 10 الأواخر في رمضان አንዳንዶቹ ያው ካስቀመጡት ነው አንድ ሰው ኢዕቲካፍ መቀመጥ አለበት የበለጠው የተሻለው ረመዳን ላይ ነው እንጂ ሌላ ጊዜ ኢዕቲካፍ አይከለከልም ግን ነብያችን አለይሂ ሰላቱ ወሰለም ኢዕቲካፍ የተቀመጡት 10 الأواخر ላይ ነበረ ይላል ሌላ اقتران الاعتكاف مع الصوم أفضل آياتهم ولا تباشرون وأنتم عاكفون في المساجد سلاله ነው እንግዲህ ኢዕቲካፍ ከጾም የተያዘ መሆኑና ምን ኢዕቲካፍ ምንቀመጥበት ቦታ ጃሚዕ ሆኖ ጁምዓ የሚሰገድበት የሆነ ቦታ መሆን አለበት ስለዚህ አንድ ሙዕተኪፍ የሆነ ሰው መውጣት ከመስጂድ ይችላል ወይ አይችልም መውጣት የለበትም ኢላ لحاجة الإنسان የሰው ልጆች ሐጃ ማለት ምናልባት ጀናባ ሊሆን ይችላል መስጂዱ አካባቢ መታጠባ ከሌለው ወጣ ብሎ ታጥቦ መምጣት ይችላል እንደው ምግብ ፈልጎ ሊያመጣ ሊሄድ ይችላል የተለያየ የታመመ ሰው ካለ ከሳይገባ ከውጭ አይሻ ረዲየላሁ ተዓላ አንሃ እኛ የታመመን ሰው ስንጠይቅ ከውጭ ሆነን ተሻለው ወይ እንዴት ነው በማለት እንጠይቅ ነበር ይላሉ ስለዚህ ዑዝር ለሆነ ምክንያት ለሆነ ነገር መውጣት ይቻላል ከዛ ውጭ ግን አንድ ሰው ሙዕተኪፍ የሆነ ሰው لزوم المسجد ኢዕቲካፍ የተቀመጠበትን ቦታ መቀመጥ ነው ያለበት እንጂ ዝም ብሎ ወዳውዲ መሆን የለበትም ሌላው አንድ ሙዕተኪፍ የሆነ ሰው ኢዕቲካፍ ከተቀመጠ ምንድነው ማድረግ ያለበት ሲባል እዛ ላይ ዱዓዎችን ዚክር ቁርአን መቅራት ማብዛት ነው እንጂ ማላዕኒ ሞባይሉን በተለያየ ነገሮች መጣቀም ከጎናችን ያለ ወንድም ሙስሊም ጾመኛ የሆነ ወንድማችንን አዛ ያለ ማድረግ ብዙ ሰዎች መስጂድ ሲገቡ እንግዲህ ቦታ አይሰጡም ግምት አይሰጡም እኛ ኢባዳ እንሰራለን ኸይር ስራ እንሰራለን ብለን መስጂድ ገብተን የእርስ በርሳችን ኸይር ስራችንን ማበላሸት የለብንም አንዱ አንዱን አዛ ማድረግ የለበትም መላእክቶችም አዛ ይደረጋሉ የሰው ልጆች ወይነል መላእክተ ተተዓዛ بما يتعذى به بنو آدم ብሏል የሰው ልጅ አዛ በተደረገበት መላእክቶችም አዛ ይደረጋሉ ብለዋልና ነብዩ አለይሂ ሰላቱ ወሰለም ይሄንን ጥንቃቄ ማድረግ ያስፈልጋል ዝም ብሎ ገባ ወጣ ማለት የለብንም በአዳብ በስርዓት ኢዕቲካፋችን መጨረስ አለብን መቼ ነው ኢዕቲካፍ የሚገባው ሲባል ነብዩ አለይሂ ሰላቱ ወሰለም ፈጅር ያች 10ኛዋ ልክ ሲገባ ፈጅር ሱብሂ ሰግደው እዛው ባሉበት የሚቀመጡባት ቦታ ኢዕቲካፍ ይቀመጡ ነበር ነው 10ን ቀን ሲጀምሩ ፈጅር ላይ ሌሎቹ ፀሐይ ነገ 10ኛው ሲሆን ዛሬ ሌሊቱ ላይ ነው ጀምሮ ኢዕቲካፍ የሚጀምረው ብለዋል እንደማንም ፈጅርም ይሁን በሌሊቱም ቢሆን ብንጀምረው ያው ነብያችን አለይሂ ሰላቱ ወሰለም ዋናው ፈጅር ላይ ነው ኢዕቲካፍ የቀጠሉትና
ሱብሂ ሰግደን እቃችን ይዘን ገብተን በዛ መቀጠል እንችላለን። አላህ ኸይር ስራ ካገራላቸው ሰዎች አላህ ያደርገን። ኢትካፍን በትክክል ኢትካፍ አድርገን መቀመጥ ተቀምጠን ኸይር ስራ አስገኝተን ስራችን ተቀባይነት ያለው አላህ ያደርገልን። ሙዕተኪፍ የሆነ ሰው ያው ትልቅ አጅር አለው። ነቢያችን አለይሂ ሰላም ማን ኢተከፈ ፈዋቀ ናቀትን አብዐደሁ አላሁ አው አብዐደ አላሁ አን ወጅሂ ናረ 70 ኸሪፋ ብሏል። አንድ ሰው ወይም ከሶስት ኸንደቅ ከጀሃነም ከሶስት ጉርጓድ ከያንዳንዳቸው 77 ዓመት ከጀሃነም አላህ ያርቀዋል ብሏልና ረሱል ሰለላሁ ዐለይሂ ወሰለም ጥቅማችን ብዙ ነው ኢትካፍ ስንገባ። ስለዚህ ከቻልን ሙሉን 10ን ቀን ቀንና ሌሊቱን ኢትካፍ ገብተን ብናሳልፍ የተሻለ ነው። ነቢያችን ያሳልፉት በዚህ ነው። ምናልባት ሰው አብዛኛው ሰዎች ስራ የሚሰሩ ሰዎች ካቃታቸው ቀኑን ስራ ሰርቶ ሌሊቱን ማታውን ኢትካፍ ገብቶ በኢባዳ ቢያሳልፉ ጥሩ ነው። ሰምቶ ከሚጣቀሙ ሰዎች አላህ ያደርገን። جعلني الله ومنكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله وبركاته.